አንተ ኦሮሞ ነህ እኮ በዚህ ሰዓት ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አገው ትሆናለህ፣ ትግሬ ትሆናለህ፣ አማራ ትሆናለህ፣ ምንድነው ኦሮሞ ትሆናለህ። ዛሬ እኮ አንተ ኦሮሞ ነህ። ጥያቄን ጠይቅ። ምን ጥያቄ? እናንተ ነው የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ኖ እኔ እሷን ብዬ ዜዶን ብዬ ነው የመጣሁት። እኔም ብሎ ተመጣጣ ነው ሞት አለም ትፈራዋለህ። በስራ ስለምትታጣለህ ምን የፖለቲካ ችሎታ አለው? የሆነ ጓያው የምፈራው ለምን እየጠየቀኝ ነው? ቆይ አንዴ ብሪጅስቶን ኢትዮጵያ ገባች። ብሪጅስቶን ኢትዮጵያ ነው ያለችው አይደል? ምን ልትሰራ ነው ኢትዮጵያ? አየው ምን ያክል ይኸውልህ አንተ ይኸውልህ የሰው እናት አንድ አያት የሆኑ ሰው ይዘውጥህ ልጃቸው ወጦ እሪ ያለ ለምን ተዋሻለህ? አንተ ለምን ተዋሻለህ? ለመሆኑ የሰው እናት አውጥተህ ብሪጅስቶን እናት ብሪጅስቶን ኢትዮጵያ ነው ያለችው። አስገባት፣ አሁን አስገባት። መግባታችን ምንድነው? ላይቭ ተገባለች። በግሩፕ ላይ ገባች እኮ በግሩፕ መግባት አይቻልም። እሷን የታበች መግባት አትችልም። ማጭበርበሩ ይቀር አለች እዚሁ ችግር የለውም። ብሪጅስቶን ጻፊለት። ምን እናደርግ መሰለህ? ለማንኛውም አገው ተጨቁኗል ለምትለው አንድ ማስረጃ አለች። የክልሉ መንግስት ቆቆ ወንድሜ አንድ ነገር ስማ። የክልሉ መንግስት ራሱ በአገው ነው የተያዘው። ይኸውልህ ቆቆ በቁጥር ልጥራለህ። ኃይሌ አገው ነው፣ ጥበቡ አገው ነው፣ ማማሩ አገው ነው፣ ግዛቸው አገው ነው፣ አንሙት አገው ነው። አገው ኦል ዴይ ነገርኩህ እኮ። ስለዚህ ይሄንን አገው የሚባል ነቀርሳ ከአማራ ህዝብ ላይ ነቅሎ መጣል ነው እየሰራለን። እነቅላቸዋለን እንደ ምድር ዱቄት እንዘቀዝቃ ታቱን ነው የምነግርህ። ነቅለን እናበራለን ነው የምልህ። አማራን ይመራው ይሄንን የባህልን ውስጥ ተሰግስገህ አገው ልትቀልድብናችን ኖ እኔ ለነገሩ እንትናንም አይ ከነዚህ አነስተኛና ጥቃቅን ጋር ማውራት አልፈልግም። አነስተኛና ጠይቀው ማለት ነው። ጠይቀው ይሄ ነው አቋም የለውም ይሰራል። ብሪጅስቶንን እንዴት እንዳጋለጥኩ አየሽ አይደል? አያስገባትም። አጭበር ደነገጠ፣ ወጣ። ይሄው ደንግጦ ወጣ። ልንገርሽ፣ በስሜት አትናገሪ። ኦልዌይስ ሞጣ ሲስተሙን ልንገርሽ፣ አንቺን ነካ አድርጎ ከስሜት ወጥተሽ አስበሽ እንዳትናገሪ ነው የሚያደርግሽ። ይሄን አትሸወጂ እናቱ። ማንም አንቺ ቤት ሲመጣ ይሄ ጫት ቃሚው ማን ነው? ይሄ የጫት እግር የሚመስለው ማሜ ጭሉሌ ምን ይልሻል? ይሰድብሽና በስሜት እንድትናገር ያደርግሻል። አንቺ የትግራይን ህዝብ በተወሰነ መልኩ ስለምትወኪ ረጋ ብለሽ ነው መናገር ያለብሽ። ስትወጪ የትግራይ ህዝብን ወክለሽ። ስለዚህ ሰላም እንዴት ነህ? ሰላም ማን ልበል? እኔ ጂጂክያ ነኝ። ጂጂክያ ማለት ማን ነው? ጂጂክያ ስም ነው? እንተዋወቅ። ስም ነው። የኦሮሞ ነጻነት ታጋይ ነኝ። ኪያኮ ምን ማለት ነው? ኪያኮ ምን አልሽው? ጂጂክያ የኔ ማለት የኔ በኦሮምኛ የኔ ማለት ነው። ሞጣ ኪያ ብለናል እኛም እኮ የሚገርም ነው። ኪያኮ እስቲ ቀጥይ። የኦሮሞ ነጻነት ታጋይ ነኝ ነው ያልሽ? ከኦነግ ሌላ ደግሞ አለው ኦሮሞ ነጻነት ታጋይ? ቀጥይ። ኦነግ ነው ራሱ ነው። እስቲ ቀጥይ። ከኦነግ ድምፅ ኦላ ማለት ምን ማለት ነው? የኦሮሞ ነጻነት ወታደር ማለት ነው። ከማን ነው ነጻ የሚወጣው ኦሮሞ? እስኪ አስረዱን። ከጨቋኙ እንግዲህ ከሚጨቁነው፣ ከሚያስርበው፣ ከሚያሰድበው ማን ነው የጨቆነው? ኦሮሞ ከማን ነው ነጻ የሚወጣው? በጣም የሚገርም ነገር እኮ ነው። አገሪቷን ሰራን እያለ ነው ኦሮሞ። አገሪቷን ሰራው፣ ፊደሉ የኔ ነው፣ ህንፃው የኔ ነው እያለ ነው። አገሪቱ የኔ ነው እያለ ታዲያ ኦሮሞ ከማን ነው ነጻ የሚወጣው? በጣም የሚገርም ነገር እኮ ነው። እንዴት መሰለ ሞጣዬ፣ አሁን አይ ይህን መልስ ጂጂክያ እኮ የተባለች ሴትዮ አሁን የምፈልገው ኦሮሞ ከማን ነው ነጻ የሚወጣው? ይሄን ግልጽ አድርጉ። ከስርዓቱ ከጨቋኙ ስርዓት ነው ነጻ የሚወጣው። ማን ነው ጨቋኝ ስርዓት? ማን ነው ጨቋኝ ስርዓት? የትኛው ስርዓት ነው የጨቆነው? ያለፈውም አሁን ያለውም የሚመጣውም። አሁን ያለው እኮ ኦሮሞ ነው ያለ። ሌላ ምን አለ? አማራ የለ፣ ትግሬ የለ። ምንድነው የምታወራው? ይሄ ልክ አይደለም። አሁን ያለው ይኸውልህ ገና 4 ዓመት ስልጣንን ከተቆጣጠረ ኢትዮጵያ ከወደቀችበት ከነበረችበት ገና ያነሳ 17 ዓመት የደርግ መንግስት የማን መንግስት ነው? የኦሮሞ መንግስት አይደለም
የኃይለ ሥላሴ መንግስት ኦሮሞዎች አልነበር የሚያስተዳድሩ? ምንድነው የሚሸውዱ? ማንን ነው የምታጣሉ? እሱም ስርዓት ነው እንጂ ኦሮሞ ብቻውን ሲያስተዳድር አልነበረም። ከመንግስቱ ኃይለ ማርያም አሁን እያስተዳድራለን። አብይ አህመድ ምን ታረጉት ነው? አብይ አህመድ ሽመልስ አብዲሳ የማን ትግሬ ታረጉት ነው? አህመድን ብቻ ሞጣው ለምን ታነሳለህ? ለምንድን ነው ደመቀን ማታነሳው? ደመቀ እኮ ኦሮሞ ነው። ደመቀ መኮንን፣ ሀሰን ቦሩ፣ ኢሬቻ ኢቼሳ ይባላል። ኦሮሞ እኮ ገዱ አንዳርጋቸው